ዛሬ እኛ ሀገር ላይ እንግዲህ ትልቅ አነጋጋሪው ጉዳይ ሆኖ እየዋለ ያለው ምንድነው? እቺ የሽመልስ አብዲሳ ሰዓት ጉዳይ አነጋጋሪ ሆናለች። እኔ እሱ ላይ ኮሜንት ለማድረግ አይደለም። በነገራችን ላይ በውጭው ዓለም ሰዓቶች በነገራችን ላይ ማለት እንደ ሀብት ይቆጠራሉ። ልክ እዚህ ሀገር አሁን ለምሳሌ ሰዎች ገንዘብ ሲያገኙ ወርቅ ወይንም ደግሞ ብር ወይንም ደግሞ ሌላ ነገር ገዝተው እንደሚያስቀምጡት ሁሉ ልክ ኢንቨስትመንት ናቸው። ለምሳሌ ያህል ይህ ሰዓት አሁን ለምሳሌ ዛሬ ላይ እስከ $20,000 $30,000 የሚያወጣ ሰዓት ሊሆን ይችላል። ግን ማለት ነው ገዝተው ዝም ብለህ ብታስቀምጠው ብርን በብርነቱ ከምታስቀምጠው ይልቅ ይሄ ሰዓት ከሆነ አመት በኋላ ከ2 ከ3 አመት በኋላ ከ30,000 ወደ 40,000 ምናምን ዶላር ከፍ እያለ ዋጋው ሊሄድ ይችላል እና ጥሩ የኢንቨስትመንት አማራጭም እንደሆነ እንድትረዱት ነው። እኔ ሰዎች ለምሳሌ ገንዘብ ሲያገኙ ምን ያደርጋሉ? ወርቅ ይገዛሉ። ምክንያቱም የወርቅ ዋጋ ብዙ ጊዜ አይዋዥቅም። እነኚህ ኮሌክተብል የሆኑ የሰዓት አይነቶችን በነገራችን ላይ ከማጌጥም በተረፈ እንደ ኢንቨስትመንት ነው የሚታዩት። ቶሎ በነገራችን ላይ ሊሸጡ ሲፈልጉ ቶሎ ሊሸጡ የሚችሉ እቃዎች ናቸው እና ሞር ከመደመም ይሄንንም ምናልባት እንደ ቢዝነስ አማራጭ ሰዎች ብታዩት ጥሩ ነው። ዝም ብላችሁ ገንዘብ ስታገኙ ማለት ነው ገንዘባችሁን ባንክ ቤት አስቀምጣችሁ በፍጥነት ዲቫሉዌት እያደረገ ከመሄድ እንደዚህ አይነት እቃዎችንም እንደ ኢንቨስትመንት አስባችሁ ለምሳሌ 20 ሚሊዮን 30 ሚሊዮን ብር እያወጣችሁ ምናምን ሰዓት ላይ ብታስቀምጡ አንደኛ በቀላሉ ሊሸጡ ይችላሉ፣ ገንዘብ ናቸው። ሁለተኛ ነገር ደግሞ ምንድነው ገንዘባችሁ በፍጥነት ዲቫሉዌት አይሆንም። በጣም ቶሎ ዲቫሉዌት አይሆንም። ዶላር ከማስቀመጥ በነገራችን ላይ ዶላር ኢቭን በዶላር ገንዘብን በዶላር ከማስቀመጥ በተሻለ እንደነኛ አይነት በጣም ቅንጡ የሆኑ ነገሮች ላይ ገንዘብን ማስቀመጥ ጠቃሚ እንደሆነ ልመክራችሁ ፈልጋለሁ። በነገራችን ላይ ብዙ አትደመሙ። ግን ልንገራችሁና ማለት ነው የተለያዩ ፖለቲከኞች የተለያየ መድረክ ላይ ኢቭን ባለሀብቶች ምናምን ባሉበት ቦታ ላይ ሲገኙ ከዚህ የበለጠ በጣም ውድ ሰዓቶችን እንደሚያደርግ አይቻለሁ። በጣም ብዙዎቹ ማለት ነው በነገራችን ላይ ገንዘባቸውን በዚህ አይነት መንገድ ያስቀምጣሉ። እነሱ ስማርት ናቸው። ፕሊዝ ፎሎ አድርጓቸው። ማለት ዚያር ስማርት ምን እንደሚያደርጉ ያውቃሉ። ነገ ድንገት አጋጣሚ ላይ ማለት ነው ገንዘብ በሚያስፈልጋቸው ሰዓት ላይ በቀላሉ ሊመነዘር የሚችል ገንዘባቸውን የሚያስቀምጡበት መንገድ ነው። ደግሞ አስበው፣ ሰዓት በጣም ትንሽዬ ነገር ነች፣ ግን ደግሞ ብዙ ብር ይዛ ትቀምጣለች። አስቧል። ወርቅ ቢሆን ምናምን ሰዎች አታክ ሊያደርጉ ይችላሉ። ሰዓት ግን ምንድነው መሰላችሁ ኢቭን ሌቦች ሴንስ አያደርጉም። በዚህ ባላደገ ማህበረሰብ ውስጥ እንደዚህ አይነት በጣም ፕሪሺየስ የሆኑ እቃዎችን መያዝ አዋጭ ኢንቨስትመንት ነው። ፕሊዝ ተከተሉት ለማለት ነው። ስላዳመጣችሁ በጣም አመሰግናለሁ።